የምታነሳው ማለት ነው። አራቱ ይናገር ምናምን ነገር የምትልበት በኋላ ባክግራውንድ ስለነበረ ነው። ስለሱ ጠይቀኝ ከፈለክ አሁን እፈቅድልሃለሁ። ምንድን ነው የምትፈልገው? ስለ አራቱ ሰዎች ምናምን ሰለምቴዎችን ጉዳት ነው ምናምን እያልክ ፖለቲካ ስትሰራ ነበር። እስኪ ይኸው ክፍት ላድርግልህ፣ አውራ። ይኸው ህዝብ ተሰበሰበ። ኦኬ እሺ፣ መጥቻለሁ። በመጀመሪያም እኔ ስንት ደቂቃ ላዳምጥ ነው ያልኩት እንጂ ምንም የተናገርኩት ነገር አልነበረም። የተጾቂ ችግር የለም። ማውራት የቻላችሁትን ያህል አውርታችኋል። እኛ ሙስሊሞች ነን። እኛ ሙስሊሞች ደግሞ አኼር አለብን፣ አላህ ፊት እንቆማለን ብለን የምናስብነን የምናምንን። ስለዚህ መዋሸት አይጠበቅብንም። ውሸትም ተገቢ አይደለም። መናገር ስለቻለን አንዴ ሀሳቤ ሊጨርስ ማውራት ይችላል። ምክንያቱም አሁን ሌሊት ነው እኛ ጋር ሰው መጠቀም አለበት። ስለዚህ አራቱ አሁን ሰው በጣም የጓጓው እሱን ነው። አራቱ ላይ የተሰራ ፖለቲካ አለ ማለት ሚስጥር የምትለውን ነገር ዘርግፎ እዚህ ጋር ከፈለክ ስለ ተቋሙም ስለ እኔም ስለፈለከው እድሉን ልስጥህ። 5 ደቂቃ ስጥቻለሁ፣ ዘርግፎ። ኦኬ ቶሎ ቶሎ ለማውራት እሞክራለሁ። 5 ደቂቃ ስላልክ ማለት ግን እናንተ ያው ቤትህም ስለሆነ እንደፈለካችሁ አውርታችኋል ስለኔ በተሳሳተ መልኩ ማለት ነው። እስሚዞ የምጠይቅህ ነገር አንደኛ ስለ ዛህራ ምናምን ነገር አነሳ፣ የሀያትን ምናምን አነሳ። አንድ እንድታስታውሰው የምፈልገው ነገር አለ። አንድ የተሳደብኩትን ስድብ አይ ነው በፊት ትክክልም አልነበርኩም። ከፋጡማ ጋራ የተሰዳደብነውን ስድብ አይ ቲንክ ከ40 ደቂቃ በኋላ ምናምን አፎይቱ ቢላ ተባብለን እንዳለቀሰች አስታውሳለሁ ምናምን። ያው የዛን ጊዜ ግሩፕ ላይ ገብተን እንደታረቀን ታስታውሳለህ። ያንን ነገር ዛሬ 5 ዓመት ይሆና ምናምን አካባቢ የነበረውን ነገር ዛሬ ላምጥተህ እንደማስረጃ ማቅረብ እኔ እንዴት እንዳየኸው አላውቅም። የሀያ ሰለምቲውን ብለሃል። ሰለምቲዋን ሰድበህ ሳይሆን ከአቡ ሂራ ጋር ተደዋውላችሁ ሰድቦኛል ብላ ለሱ ልካለት ከዛ በኋላ እሱ መልሶ ደውሎልህ ይሄ ነገር ውሸት ነው፣ ይሄ ስክሪንሾት ከዚህ በፊት እኔ ጋር ነበረ ብሎ አልነገረህም? አንድን ስክሪንሾት ሴቶች እህቶች እያዞሩ ማለት ነው እኔን ሰድቦኛል ብለው ተጠቅመውበት የተወሰኑ ሴቶች ያን ነገር አድርገውበት መጨረሻ ላይ ሀያትም እንደዛ አድርገው ከዛ በኋላ ተራርመናል። ያ ነገር ውሸት እንደሆነ አንተም ታውቃለህ። አቡሂራ 5 ደቂቃ ተሰጥቶኛል። አንድ ጊዜ አቡሂራም ራሱ አቡሂራ ይህን ነገር ነግሮሃል በሰዓቱ። ለምን ሀያትን ብለህ እንዴት እንደመጣህ አላውቅም። እሱም ብቻ አይደለም ተቋሙ ላይ የሐሰት ወሬ እንደሚወራብኝ አውቃለሁ። የሐሰት ወሬ እንደሚወራብኝ አሁን መሐመድም ይከሰስ ምናምን በህግ የሚያስከሰሰኝ ነገር ከሆነ እኔ ኢብራሂም እኮ አለሁ እኮ በህይወት አለሁ። ተቋሙን አታክ የሚያደርግ ነገር ተቋሙን እንደዚህ ያደርጋል እንደ ሌባ ምናምን ነገር ያደርኩበት ነገር የለም። ግን ብዙ ጊዜ እኔን ጠልፎ ለመጣል ማህበሩን አታክ ያደርጋል ብለን ብንል ሰው ህዝቡ ይፈርድበታል፣ የደቡብ ፍርድ ይፈርድበታል ነው። እንደዚህ አላህ ፊት እንቆማለን። ተቋም እንደ ተቋም የሚመሰረት እንጂ ሰዎች ግለሰቦች ችግር ካለባቸው ያን ነገር እንዲስተካከል ይደረጋል ወይ ሰው በሰው ይቀየራል እንጂ ተቋም አይፈርስም። ኦኬ አንድ ይሄ። ሁለተኛ ነገር ደግሞ እኔ ቅድም የተነሳው ፖይንት ምንድነው? ትልቁ ነገር ቁርአን ነው። ኦኬ ቁርአን ላይ ገድል ብለህ ፈተሃል። ይሄንን ትልቁን ፖይንት ግን የኔን የፐርሰናል የድሮ ማንነቴን አንስታችሁ እኔ አልሐምዱሊላህ ቅድም ይክማ ምናምን ነገር ያልካትን ልጅ ጋራ እንደላላ ብለሽ አፉ ወይ ምን ነገር ብዬ የጠየቁበት አልፏል። ዛህራ ማለት እኔ ለሴቶች ተምሳሌ ትሆናለች ብዬ ራሴ ኢንተርቪው ሰራዋል። በስሟ የቁርአን ማሰባሰቢያ አድርገን የሆነ አካባቢ ላይ ችግር ፈተናል። ዛህራን ማከብራ ሴት ናት። ግን ምንድነው የተባለው? አንተ ራስህ ስክሪንሾት ልከህ ለሆነ ሰው ማነው ጽሁፍ ልከህ እስሚዞ አንተን ነው የማወራው የዛህራ የእንተና ምናምን ነገር አንዴ እንዲች ልጨርስ። እሺ ሀሳብ ፍቀድልኝ። በቃ አይ እንትን ሀሳብ ስላለኝ ፍቀድልኝ አንድ ጊዜ። እሺ ወይ ዲስሬስፔክት አድርገህ ያለ የማወራው እኮ 2 ደቂቃ ልስጥህ። በደቂቃ እናውራ ብለን ነው እንዳይንዛዛ ብዬ ነው። ገባኝ። እሺ ገባኝ። እሺ ጨምርልኝ። እሺ ችግር የለም። ዛህራን ማለት ነው የራቁት ፎቶ አለኝ ብሎ ኢብራሂም ብሏል። በሉት ሲባል ቆይቷል። ይሄ አንተ ራስህ ጽሁፍ አላክም ስም ይዞ ያ ጽሁፍ ግን መልሶ ለኔ ደረሰ።
እንዴ በየዛህራ ጋር ደውል። ዛህራ እንዴት ነው እኔን ደውለሽ የማትጠይቂኝ? እንደዚህ አይነት ወሬ ሰምተሽ ለምን ዝም አልሽኝ? እኔ በጭራሽ ይህን ነገር አላልኩም ብዬ ዛህራ አልደወልኩልሽም? አላወራንም? አልተቆጣሁሽም? እንዴት እንደዚህ አይነት ይሄ የሐሰት ክስ ሲወራብኝ ኢብራሂም እንዴት እንደዚህ ነገር ተናገርከኝ እንዴት ብለሽ እኔ ጋር አታጣሪም? ኦኬ ብዬ በሐሰት ማለት ነው። ይሁን አንድ የተሰጠኝ ዩኒፎርም አለ። ኢብራሂም እንዲህ ነው ይባላል። አንድ የተሰጠኝ ዩኒፎርም አለ። ምንም ችግር የለውም። አላህ ፊት የምንተሳሰበውን አላህ ፊት እንተሳሰባለን። ኦኬ ዛህራን ግን በጭራሽ የራቁት ፎቶ አለኝ ብዬ የተናገርኩበት ማስረጃ እኔ አታመጡ። ኢብራሂም አንዴ መሐመድ አንዴ መሐመድ አንዴ ደቂቃ አልቋል። ኢብራሂም አንደኛ ደቂቃ አልቋል። አንዴ መሐመድ አቢቢ አንዴ ሁለቱ ደቂቃ አልቋል። ሐሳቤን ብቻ ጥሩ ነበር። ሁለት ደቂቃ ተጨምረልህ እኮ አንተ አላልቃለ እኮ ኢብራሂም ማለት ልናድር ነው ማለት ነው። አሁን ራሱ በጠዋት ተነሳው ያውን ራሱ እንትን ነው ሌሊት ነው ራሱ ማለት ነው። በአንተ ጉዳይ ማለት ግን እሺ የመጨረሻ ንግግር ልናገር የሆነች ሰከንድ ነገር ስጠኝና ሱቢ ልሰግድ ስለሆነ ችግር የለውም። መጀመሪያ እንናገራኛም ማለት 5 ደቂቃ እንትን አለ እንደገና 2 ደቂቃ ተጨመረልህ። አሁን ደግሞ እንደገና የሱቢ ሰላት ልሰግድ ስለሆነ ነው። ለዛ ነው እሰግዳለሁ ኢንሻአላህ። አላህ ይቀበልህ። 2 ደቂቃ ለኔ ስለኝ የተጠየቀው ጥያቄ ምንድን ነው? ተቋሙ ጋር ያለ ችግር ምንድን ነው የተጠየቀው ጥያቄ። ተቋሙ ላይ በነበር ቆይ እሱ እኮ አይደል አንዴ ቆይ ለምን አታዳምጥም? እሺ ባላ ማለት ልክ እንደ እንትን አታርገው፣ ሌላ ቦታ እንደምታወራው አታድርገው። ማለት ብዙ ሰው ስላለ ሬስፔክት ታችላለ ሰው እንኳን ሰጥ። ተቋሙ ላይ ሆዲፍቸው አያገባኝም። ስለዚህ ተቋሙ ሆዲፍቸው ምንድነው የተፈጠረው ስትባል አይ እኔ እንትን ነው በቃ መናገር አልፈልግም ራሳችሁ ደረሱበት ምናምን ያልክበት አለ። ታስታውሰዋለህ? እሱ ምን እያልክ ነው ወሂድ? ራሳችሁ ብዙ ሰው እያዳመጠ ነው። እኔ ኦዲዮ አልከፍትም ወላሂ። ለምን እንደማልከፍት ታውቃለህ? አሁን አንደኛ ጊዜ የለኝም እንደዚህ አሁን ቦርቦሮ ማግኘት ምናምን ነገር እንትን የለኝም። ከዚህ በፊት ስላልክ ብዙ ሰው ስለሚያውቅ አሁን አንተ ተቋሙ ላይ ችግር ካለ የተቋሙ ችግር ተናገር ፕሊስ። እሱም ብቻ ንገረኝ የተቋሙ ችግር። እኔ አንድ ነገር ልንገርህ። እኔ ለማህበሩ ያበረከትኩት አስተዋጽኦ እኔ መጅሊስም ሄጄ አይኖ ከአንተ ጋር አገናኘቻችኋለሁ። ችግር የለውም። እሱ ላይ አይደለም እሱ አይደለም። ስሚዞ ስላሳነሰው ነው። ግድ የለም። ተቋሙ ላይ ችግር አለ ወይ? ተቋሙ ላይ በጣም ተቋሙ ነው የጠለሻውን። ምን አድርጌ ያጠለሻውታ? እናንተ ወላሂ እኔ አሁን መከራከር አይደለም የምፈልገው። ተቋሙ ብቻ ትንካ። እኔ እንደፈለግክ አድርገኝ። ምን ብዬ ነው ተቋሙን ማሳል እንዴ? ተቋሙ ላይ ችግር አለ ወይስ የለም? ተቋሙ ላይ ከአንተ ጋር ችግር አለ? ይኸውልህ አንድ ነገር ልንገርህ። የሀሳቤን ማውራት የማልችል ከሆነ ልውጣ። ለምን ትወጣለህ? ምክንያቱም ሌላ ፖለቲካ እየተሰራ ስለሆነ ፖለቲካ እየተሰራብኝ ነው። የሀሳቤን ማውራት የምችል ከሆነ ላውራ። አናፈራም እንዴ? ፖይንታችን እኮ ቁርአን ላይ እኮ ገድል ብለህ የፈታኸው ነገር ነው። ትልቁ ፖይንት ለእኔ ትልቁ ፖይንት እኮ ገድል እኮ ነው። ትልቁ ፖይንት እሱ አይደለም። አቡሳላ ሊጠራ ለእኔ ገድል አይደለም። እሱ አይደለም ፖይንት ገድል ነው ብለህ ፈታህ ነው አልፈታህም? ግን እኔ ጠልፎ የሚያስጥል ነገር እኮ ነው እየሰራ ያለው ወይ? አይ በቃ እኔ ሱቢ ልስገድ። በቃ ግድ የላቸው ምን ይሉት እንደዚህ አሁን ጥለው ልትሄድ ነው አሁን ወይዶ እኔ ባወራው ነገር ላይ ወላሂ ማንም አላወጣውም። ራሱ እናንተ ራሳችሁ ችግር አለባችሁ። አይ ሰው የወቀው ኡስታዝ ወሂድ ዊዝ ኦል ዲው ሪስፔክት በጣም አከብርሃለሁ። ነገር ግን ልጅየውን ራሱ ያለበትን ኤዲኤችዲ ሞር ፕሮፔንሲቲው እንዲጨምር ነው እያደረግ ያለው። ፐርሰናል ጉዳይ ከሆነ እኔ ፖይንቶችን ነው እኮ እያንዳንዱ ነገር ያለው ፐርሰናል ከሆነ ከአንተ ጋር ባለው ፐርሰናል ጉዳይ ከሆነ ላይቭ መተህ የምትከፍትበት ምንም ሪዝን የለም። ኢፍ ፐርሰናል እኔ እናንተ ፐርሰናል ልንጣላ እንችላለን። ፐርሰናል የተጣላውን ጉዳይ ላይቭ ከፍተህ ማውራቱ ምንም ጥቅም የለውም። ኢፍ የተቋሙ ጉዳይ ከሆነ ግለሰቡ መጠየቅ ያለበት በህግ አግባብ ነው። የራሱ የሆነ ደግሞ ከእናንተ የሚፈልገው ነገር ካለ የተቋም አባል በነበረበት ሰዓት ማግኘት የሚገባው ነገር ኖሮት ወይም ደግሞ ያጣው ነገር ኖሮ እናንተን የሚከሳችሁ ከሆነ በዛው በህግ አግባብ መጠየቅ ይችላል። ከዛ ውጭ ግን ፐርሰናሊ አንተን አታክ ለሚያደርገው ምናምን አንተ ከሱን ፈልገህ አይደለም እዚህ እንትን የመጣው የምታገኘው ከአላህ ነው። እኔ የፈለገ የኔ ብልግና የሆኑ ነገሮች እኛ እኮ አሁን እኛ ጋር ያሉት ነገሮች የምናውቀውን ነገር የፈለኩት ህዝቡ በማወቁ አንተ የምታገኘው ምንድን ነው? እስኪ ንገረኝ። የትውልድና ተቋሙ እኮ ወላሂ በጣም የተለፋበት እኮ አሁን እኔንም ራሱ ኮንፊውዝ አታደርጉኝ።
ተቋሙን ከሆነ በህግ አግባብ ይጠየቃል ከሆነ አይ ካን ፔይ ኤቭሪቲንግ የሚያስፈልገው እስከሚጠየቅ ድረስ ህዝብ ውስጥ ታዲያ እንደዚህ ማለት ስም ጠፍቶ የተቋሙ ያጨረም ዊ ዶንት ኬር አባውት ስለ ህዝቡ አይደለም ስለ ህዝቡ ነው አንተ የምትጨነቀው ኖ አይደለም ተቋም ነው በፖለቲካ ተሰርቶ ሊፈርሱላ እኮ ይችላል ተቋም አይ ቲንክ አንተ ራሱ ዩ አር እሱ ከሚሰራው በላይ ተቋሙን እንዲጠፋ ትፈልጋለህ ማለት ነው ኖ አልገባህም ፖለቲካ መጥፎ ነው በጣም ለዛ ነው ለማጥራት የመጣ ነው አኺ ፖለቲካ ምናምን ይሄ በነገራችን ላይ ይሄን ነገር ተነክሳችሁታል እናንተ ራሱ ፖለቲካ ነው ፖለቲካ ሰራብን ፖለቲካ እንዲያደርገብን ምናምን የምትሉ እንደዚህ የሚባል ነገር የለም and the guy is literally attacking the organization ኤቪደንስን ጋዘር አድርገህ ሱ ማድረግ ነው እኛ የሚያስፈልገውን የአቃቢ ወይም ደግሞ ይሄ ክሱን የሚመሰረት ሰው የሚያስፈልገውን ወጪ እንከፍላለን መጠየቅ ባለበት ወርቅ ይጠይቅ ፐርሰናሊ ከአንተ ጋር ያለው ጉዳይ ከሆነ ከጥፍርህ ቆሻሻ ጋር አይደርስም አንተ ሲጀመር እሱ እንድትናገር እሱ ከሱ ጋር ቁጭ ብለህ እንድታወራ አንፈልግም እኛ we are ፊት ለፊት አለን እኛ እናናግረዋለን ስለዚህ ጉዳዩን በቃ እሺ በውስጥ መጨረስ እንችላለን ፐርሰናል ያለውን ጉዳይ ራስ መታት ታች ያየሁት መሰለኝ ራስ መታትን አስገቡት እስቲ እሱ እንኳን ቢያንስ ተረጋግቶ ያወራል እሺ ግን ኡስታዝ እኔ ሊያወራው ነገር ትንሽ ሪፍሌክት አድርገበት እስከ ድረስ ራስ መታት ገባል መርሃባ መሐመድ ወንድም መሐመድ ያለው ነገር ትክክል ነው እኔ ኡስታዝ ባወራበት ደስ